እንዲደርስብኝ አልፈልግም። ሚዲያ ላይም አልወጣም፣ ምንም አይነት ነገር አልሰራም። ምን ሆነሽ ነው? ፈራው። ምን ፈራሽ? ሴት ሆኖ ወጥቶ መግባት፣ ጨለም ሲል ብቻ መራመድ፣ ጨለም ሲል መንቀሳቀስ ፈራው። እኔ ያለሁልሽ እኮ። አንተ ብቻ እኮ እንድትኖርልኝ አይደለም የምፈልገው። ብዙ ወንድም የሚጠብቀኝ፣ ብዙ ቤት ማትሸጠኝ ነው የምፈልገው። ጨለማውን ማሻገር የሚችሉ ወንድሞች፣ ለአንቺ ጠበቃ የሚሆኑ በጣም ብዙ ሴቶች አሉ። አትፍርሺ። አሁን ግቢና ታጠቢሽ። እህት ያለው ነው የሚያውቀው፣ ሴት ልጅ ያለው ያውቀዋል። ለእህቴ ለእህቶቼ እኔም ፈራሁላቸው። ምን አለበት ወስዶ ማይመለሰው ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ተወዳጅ ቤተሰቦች በያላችሁበት ሰላማችሁ ብዘት ይበለልን። ሰላም፣ እንዴት ናችሁ? የተከበራችሁ